የዱዓን በር አላህ የከፈተለት ሰው ከረህመት በሮች ተከፍቶለታል ማለት ነው ዱዓ ያገራለትን ማለት ነው ዱዓ ያገራለት ሱብሃንአላህ አንዳንድ ጊዜ እኔ በተሞክሮ ማለት ነው ሰው ዱዓ አድርግልኝ ምናምን ሲለኝ ቀጠሮ አልሰጥም ወዲያው አዎ ይረሳል ገብቷል አሁን ያ ሰው ተጨንቋል አይደለም እዛው ላይ ያ ረብ አላህ ይገላግልህ በቃ እዛች ያቺ ሰዓት የተጣለበን ኃላፊነት እዛው ትወጣለህ እንደገና ያቺ ሰዓት ኢጃባ ልትሆን ትችላለች ያ ሰው አሚን ሲል ከልቡ ነው አሚን የሚለው አንተ ከልብህ ነው ትረሳዋለህ በኋላ መሽጉል ትሆናለህ ተጨንቆ ሲነግር እዛው ዱዓ አድርግለት የዱዓ የተወሰነ ጊዜ የለውም ሱብሃንአላህ ገብቷል ምርጥ ወቅቶች ናቸው እንጂ ምርጥ ወቅቶች አሉ እነሱን እናያለን የት ቦታ ላይ ዱዓ የበለጠ ሙስተጃብ ነው የሚሉትን እናያለን ዱዓ የተለየው ታይለ ነገር ግን በዚህ ቦታ ላይ ምናምን ተብሎ የተወሰነ አይደለም የዱዓ ምርጥ ወቅቶች አሉ እነሱ ኢጃባ የበለጠ የሚገኝባቸው ናቸው ትልቁ የኢጃባ ጊዜ ግን ያንተ ቀልብ ነው ሱብሃንአላህ ገብቷል በጣም ልብህን ወደ አላህ ተضرع ያደረክበት ወቅት እሱ በጣም ትልቅ ወደ አላህ ገብተሃል በዛ ሰዓት ይታወቃል አይደል አንዳንዴ እንባ ፍንቅል ያደርጋል መተናነስ በጣም ውስጥህን ትንይለዋል ሱብሃንአላህ አስተውላችሁ ከሆነ ማለት ነው ዱዓችን በጣም ሙስተጃብ የሚሆነው አስባቦችን ሞክረን በሁሉም ነገር ተስፋ ስንቆርጥ ነው ወደ አላህ ብቻ ስንጠጋ ማለት ነው ያኔ ከልብ ነው የምትዋደቀው طبعا አስባቦችን በመናደርስበትም ጊዜ አስባቦች ጋር ያለን ተዓልቅ በጣም መስተካከል አለበት ሁለት ጽንፎች አሉ ወይ አስባብ ላይ ብቻ እንመካና ዱዓ እንተዋለን ወይ ዱዓ ላይ ብቻ እንመካና አስባብ እንተዋለን ሁለቱም ልክ አይደሉም አስባቦችን እናደርሳለን ዱዓ እናደርጋለን ግን አስባቦቹ በራሳቸው አቅም የላቸው ሱብሃንአላህ ሰበብ እንድናደርስ ስለታዘዝን ያ ራሱ ተዓቡድ ስለሆነ ነው ያ ራሱ አላህን ማምለክ ስለሆነ አላህን ትእዛዝ መቀበል ስለሆነ ማለት ነው መሰረታዊ የሆኑ ማዓኒዎች አሉ በደንብ መረዳት ያለብን ስለ አልሙጂብ ስናስብ አንደኛ ዐዘመተ አላህ ዐዘ ወጀል ነው የአላህን ትልቅነት በደንብ ማረዳት ምንድነው የሚባለው ይከስትልናል ስሙ አልሙጂብ የሚለው እንዴት መሰለ በተራ አይደለም አላህ የሚሰማ ሱብሃንአላህ በተራ ተሰልፋችሁ ቆይ አንተ ቆይ እሱ ይጨርስ አይደለም